ሰላም ጤና ይስጥልኝ። ዲደብሊው ነኝ። ዲደብሊው ነው ዩቲዩብ አካውንት ሰብስክራይብ እያደረጋችሁ የበፊት ስለተዘጋብን ነው ሰብስክራይብ እያደረጋችሁ ዛሬ ስለ ማንቸስተር አዳዲስ ዜናዎችን ይዘን መጥተናል። እስከ መጨረሻው አዳምጡን። ዛሬ ስለ ማንቸስተር ዩናይትድ ወይም ቀይ ሰይጣኖቹ አዳዲስ መረጃዎችን ይዘን መጥተናል። በማንቸስተር ዩናይትድ ዘርፍ ብዙ ለውጦች የምንመለከተው ክረምት ከፊታችን ነው። አንደኛ፣ ከተጫዋቹ ዝርዝር አንፃር ለዚህ ጥያቄ መልስ ከመስጠታችን በፊት ማንቸስተር ዩናይትድ ምን ያህል በጀት ፈሰስ ማድረግ ይችላል ለሚለው መልስ መስጠት ይጠበቅብናል። ለመጀመሪያው የክለቡ ዋነኛ እቅድ ከፍተኛ ደሞዝ ተከፋይ የሆነው ተጫዋቻችን ክለቡን መቀነስ ከካዝሚሮ፣ ራሽፎርድ፣ ሳንቾን የመሳሰሉት ማለት ነው። ሁለተኛ ለግዥ ከመውጣቱ በፊት በውሰት ያሉትን ተጫዋቾች በቋሚነት ከክለቡ እንዲለቁ ማድረግ እና ደግሞ እንደ ኡጋርቴና ዘርኪዚ ያሉ ተጫዋቾችን መሸጥ ይጠበቅበታል። ሶስተኛ፣ ኦናና፣ ባይንደር፣ ኡጋርቴ፣ ሆይሉንድ፣ ራሽፎርድ ከነኚህ ተጫዋቾች ሽያጭ ቢያንስ ከ150 ሚሊዮን ፓውንድ ማግኘት እንደሚቻል ይታወቃል። ስለዚህ አራተኛው ማንቸስተር ዩናይትድ ከተጫዋቹ ሽያጭ ከ150 ሚሊዮን ፓውንድ ካገኘ ተጨማሪ ከሻምፒዮንስ ሊግ ተሳትፎ የሚያገኘውና እንደ ራሽፎርድ፣ ካዝሚሮ፣ ሳንቾ ያሉ ከፍተኛ ተከፋዮችን ከቢሉ ከቀነሰ የሚፈልጋቸውን ተጫዋች ለማዘዋወር አይቸገርም። አምስተኛ፣ ማንቸስተር ዩናይትድ የሚያስፈርማቸውን ተጫዋቾች ቀድሞ ስለለየ በዚህ ክረምት ለተጫዋቾች ድርድር ረጅም ጊዜ ያባክናል ተብሎ አይታሰብም። ማንቸስተር ዩናይትድ የትኛውን ዲፓርትመንት ያጠናክራል? የማንቸስተር ዩናይትድ የምልመላ ክፍል ኃላፊዎች እንዲሁም ስፖርቲንግ ዳይሬክተር ጃርስ እየሰሩ ያሉት የአማካይ ክፍሉን ለማጠናከር ነው። ለዚህም ይረዳቸው ዘንድ ታቸው ይሆናል ያሉ ተጫዋቾችን እያሰሱ ያሉ ለፕሮጀክቱ ይሆናሉ ያሉ ተጫዋቾችን እያሰሱ ይገኛሉ። ስፔን፣ ጀርመን እንዲሁም የእንግሊዝ ፕሪሚየር ሊግ ብዙ አማካኝ ማንቸስተር ዩናይትድ መልማዮችን ቀለብ ስበዋል። ማን ይፈርማል የሚለውን ስም ከመጥቀሳችን በፊት ከታች ላለው ጥያቄ መልስ መስጠት ተገቢ ነው። ማንቸስተር ዩናይትድ ምን አይነት አማካኝ ይፈልጋል? አንደኛ፣ ዋነኛ ተፈላጊ የካዝሚሮ ተተኪ፣ ሁለተኛ ካዝሚሮ በማን ይተካ የሚለው ጥያቄ መመለስ ይኖርብናል። በተመሳሳይ አይነት ሰው ወይም ተመሳሳይ ብቃት ባለው ተከላካይ አማካኝ ሳይሆን በሌላ ፕሮፋይል መተካት። ለዚህም ባሌባ ወይንም የአንሶቪሎ አማካኝ አማዶ ኦናና ይገኙበታል። ከጀርመን ከአንጀሎ ስቲለር እንዲሁም የሲቪያው አማካኝ ሉቺያኒ ኦጎሚ እንዲሁም የወልቭሱ አማካኝ ዡዋ ጎሜዝ፣ የዌስትሃሙ አማካኝ ማቲያስ ፈርናንዴዝ፣ የሪያል ማድሪዱ አማካኝ ኦሬሮ ሸሜኖ፣ የኒውካስሉ ቶናሊዮ፣ የኖቲንግሃሙ ኤሎይት አንደርሰን፣ የፓላሱ አዳማ ዋርተር ይገኙበታል። 3 ከላይ የተጠቀሱት አማካኞች ሁሉ ይፈርማል ወይስ ስንል መልሶ እነኚህ ውስጥ ቢያንስ 3ቱን ያስፈርማል። በጀት ፕላስ የካዝሚሮና የኡጋርቴ መልቀቅ ላይ የተንጠለጠለ ነው። ሶስተኛው አማካኝ ፊርማ ነው። ሶስተኛው ካዝሚሮ ተተኪ ባልተናነሰ ማንቼ ለረጅም ጊዜ ከኮቢ ማይኖ ጋር ሊጣመር የሚችል አማካኝ ማዘዋወር ይፈልጋል። ብሩኖ ማቲያስ ፈርናንዴዝን ይፈልጋል። የዚህ ፖርቹጋላዊ ዝውውር የሚቀይር አይመስለኝም። በተለይ ዌስትሃም ከወረደ የኤሎይት አንደርሰን ማዘዋወርና የካዝሚሮን ምትክ የማድረግ ፍላጎት አላቸው። ቶናሊም የምኞት ሊስታቸው ቢገኝም ከቁማሩና ከዋጋ ጋር በተገናኘ የልጁ ዝውውር የመሳካት እድሉ ጠባብ ነው። ኖቲንግሃም ፎረስቶች ኤሎይት አንደርሰንን በውድ ዋጋ ሊያስፈርሙ መወጠናቸውን ተከትሎ በሂሳብ ውድነት ምክንያት ዩናይትዶች ሌሎች አማራጮችን እንዲመለከቱ ሊያስገድዳቸው ይችላል። ለዚህም አማድ ኦናናና ባሌባ በድጋሚ ስማቸው በስፋት ከዩናይትድ ጋር መያያዙ አይቀሬ ይመስላል። ቀሪ ጉዳዮችን በምዕራፍ 2 ይዘን ስለምንመጣ ጠብቁን። እንዲሁም ሀሳብ አስተያየታችን ኮሜንት ላይ እየሰጣችሁ በምን ጉዳይ እንዲሁም ደግሞ እያንዳንዱ ዝርዝር መረጃዎችን ይዘን የምንመጣበት ነገሮችን በኮሜንት አሳውቁን።